ታስታውሳለህ? እሺ እንግዲህ የአፄ ዮሐንስ ቤተመንግስት ነው። ቤተመንግስቱ 150 ዓመት ዕድሜ ያስቆጥሯል። ከ1864 እስከ 67 ባለው ጊዜ ነው አፄ ዮሐንስ እንደነገሱ ቤተመንግስቱም መገንባት ጀምራ በ3 ዓመት ውስጥ ያልቃል እና አሁን ያለንበት ቦታ መግቢያ በር ወደ ዋናው ህንጻ ነገራችን ላይ ቤተመንግስቱ መቀለ ከተማ ላይ ነው የሚገኘው። መሀል ከተማ ላይ ነው የሚገኘው። መቀለ ከተማ እንግዲህ የአፄ ዮሐንስ ጊዜ ነው የተቆረቆረችው 1864 ላይ 154ኛ ዓመት ይዛለች አሁን ማለት ነው። ስለዚህ ቤተመንግስቱ ያው ካለቀ በኋላ ወደ 151ኛ ዓመት እየሄደ ነው። 151 አድጓል ማለት ነው። ስለዚህ ቤተመንግስቱ ሲሰራ የኛ ራሳችን ሰዎች አብዛኛው ሚና ይወስዳሉ። አብዛኛው ቦታ የሚወስዱ እነሱ ናቸው። ግን በአማካሪነት ስራና አንዳንድ ለየት ያሉ ቦታዎች ላይ የሰሩ ሰዎች አሉ። ለምሳሌ 4 ሞሮኪያን በር ስራ ላይ እና መስኮት ስራ ላይ ሰርተዋል። የኢንትራንስ ነው ዋና መግቢያ በር ወደ ዋናው ህንጻቸው መግቢያ በር ይሆናል ማለት ነው። ይሄ ነበረ ማለት ነው። ስለዚህ ሰው በዚህ በኩል ይገባል ማለት ነው እና ዘበኞች ደግሞ እዚህ ላይ ይሆናሉ። አጣርተው ያለውን ሰው ይገባል ማለት ነው ወደ የሚፈልገው ነገር። ምናልባት ተጋብዞ ግብር ሊበላም ሊሆን ይችላል። አቤቱታ ኑሮት አቤቱታውን ለማቅረብ ሊሆን ይችላል ማለት ነው። በተለያየ መልኩ በዚህ ቤተመንግስት ለመግባት ሲፈልግ በዚህ በኩል ነው የሚገባው። እዚህ ከላይ የምናየው የተንጠለጠሉ ክፍሎች እንደ ጊዜያዊ ማቆያ እስር ቤቶች ነበሩ። እነዚህ ማለት ነው። እንዴት ነበር ሰው የሚወጣው? እዛ ጋር የሆነች ጥግ ላይ እንደ መያዣ ነገር አለ እና ወደ ላይ ትገፋና ተንቀሳቃሽ መሰላል አድርገው ሰው ወደ ላይ እንዲወጣ ይደረጋል። እዚህ ጋር የተወሰነ ጊዜ ይቆያል። መውጫና መውረጃ ብቸኛው ያኛው ማለት ነው። ወደየትም አይሄድም። መክፈት አይችልም። መሰላል ይወጣ የሚቆለፍበት መንገድም እንደነበረው እናይ ሁለቱም ሳይ። ስለዚህ በሩ ያው እንዳልኳችሁ ምንም አይነት ለውጥ የለውም። 150 ዓመት ያደረገ ነው። ወደ ውስጥ እየገባን ነው። ስለዚህ ይሄ ግብር አዳራሽ ይባላል። የግብር አዳራሽ ማለት ግብር የሚበላበት የሚጠጣበት የነበረ አዳራሽ ነው። ከዚህ ነው ያው ሰው ከገባ አፄ ዮሐንስ ወደፊት አካባቢ ይሆናሉ ብሎ ታስባል። ብቻ እንደዛ ለምንድነው እዛ ጋር የሚሆነው ወደ መሀለኛ አካባቢ የሚሆነው ያ ቦታ ስለሆነ ይሆናል ማለት ነው። አንዳንዴ ሲበላሽ የመተካት ስራ ሊሰራ ይችላል። ይተካ ግን ታሪካዊ ይዘቱን በማያበላሽ ነው በጠበቀ መልኩ ማለት ነው። ለምሳሌ ዩኔስኮ ህግም ስላለው የሆነ ነገር ስንጠግን የዩኔስኮ ህግን ተከትለን የምንጠግነው ጥርስ እስከሆነ ድረስ። ስለዚህ አብዛኛው የነበረ ነው። እንደነዚህ አይነት ትላልቅ መብራቶች 4 አሉ። እዚህ ጋር እንደምናየው አይነት የዚህ አይነት መብራት ከዛሬ 60 ዓመት አካባቢ በአፄ ኃይለ ሥላሴ ያው ከዛ በፊት ችቦ የተሰራ ነው። ቤተመንግስቱ ከአፄ ዮሐንስ በኋላም እንደ ቤተመንግስትነት ስላገለገለ ያው እዚህ ጋር የተደረጉት የአፄ ኃይለ ሥላሴ ጊዜ የነበሩ መኳንንቶች እና ራስ መንገሻ ስዩም ጊዜ የተደረጉ ናቸው ብለን እናስባለን። ስለዚህ ቤተመንግስቱ ከተሰራ 2 እድሳት ተደርጎለታል። በ150 ዓመት ውስጥ 2 ታድሷል። እድሳቱ ግን ታሪካዊ ይዘቷን በማያዛባ መልኩ ነው። እሱንም ፍቀው አንስተው እዚህ ጋር የምናየው የአፄ ዮሐንስ ጊዜ የነበረው ነው። በነጭ አፈር ነበር የተለሰነው። ወደ ኖራ አይነት የሚያደላለ የሲሚንቶ ባህሪ ያለው የአፈር አይነት በዛ ነበር የተለሰነው። እሱን ፍቀው አንስተው እዚህ ጋር የምናየው ማጥር የለም። አሁን መኖሪያ ቤታቸውን ለመከለል ነው። ሁለተኛ ህንጻ አለ ወጥ ያጤው በዚህ በኩል ፊት ለፊቱ ጋር ስለዚህ እሱ መኖሪያ ቤታቸው የነበረ ነው። ስለዚህ አጥር አፄ ዮሐንስ ሲገቡም ሲወጡም እንዳይታዩ መከላከያ ነው። አሁን የለም። መቼ ነው የፈረሰው? 1958 ላይ
እንደዚህ አድርገው ሲታደስ ማለት ነው። ስለዚህ ይሄ መጀመሪያ እድሳት ነው። ሁለተኛው እድሳት ደግሞ ልስኑ ብቻ ነው ፈቅፍቀው ያነሱት እንጂ ባለበት ነው። ድንጋይ ምንም አልተነካም፣ እንጨቱም አልተነካም። ሁለተኛ እድሳት ደግሞ ወደ መጀመሪያ መልክ ማስመለስ ስራ ተሰራ ልስን ላይ ማለት ነው። አሁን ያለበት የአፄ ዮሐንስ ጊዜ የነበረውን መልክ ነው የያዘው። የማቴሪያል ለውጥ ሊኖር ይችላል፣ ሲሚንቶ አንዳንድ ነገሮች አሉ። ስለዚህ አሁን ያለበት መልክ የአፄ ዮሐንስ ጊዜ የያዘ ነው። ሁለተኛ ነገር ደግሞ ከመፍረስ አደጋ የመከላከል ስራ ነው። እንዲፈርሱላ አንዳንድ ቦታ ላይ ክራክ አርጎ ስለነበረ ማለት ነው። ስለዚህ ሁለተኛው እድሳት በጣም ወሳኝ ነበር። አንደኛ ከመፍረስ አደጋ ታድጉታል። ሁለተኛው ደግሞ ወደ መጀመሪያ መልክ የማስመለስ ነበር። ስለዚህ እዚህ ጋር የምናየው የንግስተ ሳባና የንጉስ ሶሎሞን ታሪክ የሚያሳይ ነው። ቤተ መንግስቱ ጋር ስለ ብዙ ነገር የሚያወሩ ነገሮች አሉ። የአፄ ዮሐንስ ጊዜም የነበሩ አሉ፣ አፄ ዮሐንስ በኋላም የነበሩ አሉ። እንዳልኳችሁ ቤተ መንግስቱ ከአፄ ዮሐንስ በኋላ ይገለገሉበት ስለነበር የነሱ የመኳንንት ያኔ ከአፄ ዮሐንስ በኋላ የነበሩት ይገለገሉበት የነበረ እናያለን። ይሄ ግን ከዛሬ 50 ዓመት አካባቢ የንግስትና የንጉስ ሶሎሞን ዘር ሐረግን ለማሳየት የተሳለ ስዕል ነው እና ሰዓሊው ትንሽ የቅርብ ጊዜ ስዕልም ስለሆነ አንዳንድ ስህተቶች አሉት። ለምሳሌ መሳሪያ የያዙ ሰዎች አሉ፣ መስቀል የያዙ ሰዎች አሉ፣ የአክሱም ሐውልት አለ። ጫማ ያረጉትን ጫማ ጭምር የዛኔ ነበር አይደለም። ይሄ ከዛሬ 2900 ዓመት በፊት የነበረ ታሪክ ነው። 930 ዓመት ዓለም ላይ ነው ታሪኩ የሚጀምረው። ስለዚህ ንግስተ ሳባ ወደ ንጉስ ሶሎሞን እንደሄደች፣ ንጉስ ሶሎሞን ማለት የእስራኤል ንጉስ ነበረ። ለምንድን እንደሄደች ያው በብዙ መልኩ ይነገራል። ጥበቡን ለማየት እሷን ጥበብ ለማካፈልም የሚሉም አሉ። ለሞኔ ግን ልክ እዛ ጋር እንደደረሰች መልከ መልካም እንደነበረች ከሱ ጋር እንድትገናኝ እንደጠየቃት ያው እሺ አላለችም። ግን በአንድ ነገር ያግባባል። እቃዬን ከነካሽ ቤተ መንግስቱ ላይ ያለው እቃ ብትነኪ ከኔ ጋር እንደ ህግ አይነት አስቀመጡ ማለት ነው። ከዛ እሺ ትለዋለች። ሰራተኞችን ደግሞ ጨው የበዛበትና ቅመም የበዛበት ምግብ እንዲሰሩ ይነግራቸዋል፣ ያዛቸዋል። ያው የግድ ምግቡን ትመገባለች። ለሊት ማለት እራት ጊዜ አለ። እራቱን ከበላች በኋላ ከሰዓታት በኋላ ውሃ ይጠማል። የግድ ውሃ ማፈላለግ ትጀምራለች። ቤተ መንግስቱ ላይ ውሃውን ታገኛለች። በሱ አልጋ አካባቢ ልክ እቃውን ስትነጋ ይዛታል፣ ይገናኛሉ። ማን ይረገዛል? ቀዳማዊ ምኒልክ። ቀዳማዊ ምኒልክ ይወለዳል። ከዛ ያው የንጉስ ሶሎሞን ዘር ሐረግ እዚህ ነው የሚጀምረው እና ከአዘገ የሚባለው ልጅም እንደተወለደ ከደንገጥሯ እሷ ሰራተኛ ገናኝቶ እንደተወለደ ዛጉዌ ስርወ ነገሥት ጋር ይገናኛል። የሶሎሞን ስርወ ነገሥትና የዛጉዌ ላሊበላ አካባቢ ላስቀምጣው ይሆናል። የሶሎሞኒክ ዳይነስቲ ደግሞ የአክሱም ዘመን ሙሉ ማለት ይቻላል። ከዛ ቀጥሎ ደግሞ 13ኛው ክፍለ ዘመን ላይ ሪቫይቭ ያደርጋል። እውነታውን ግን ያው ትክክለኛ ነው አይደለም ያው የእግዚአብሔር ጉዳይ ይሆናል ማለት ነው። ምክንያቱም ሌጀንድ ነው፣ አፈ ታሪክ። በታሪክ ደረጃ በሌጀንድ ደረጃ ነው። በመጽሐፍ ቅዱስ ላይ በተወሰነ መልኩ የሚያክል ያወራዋችሁ የሚያክል አይደለም፣ አፈ ታሪክ ደረጃ የሚነገር ነው። ስለዚህ ይሄ ስዕል ለምንድን ነው እዚህ ጋር የተደረገው ስንል አፄ ዮሐንስም የንጉስ ሶሎሞን ዘር ሐረግ አለብን ከሚሉት አንዱ ነው። እዚህ ጋር አፄ ዮሐንስ እንመለከታለን። እንግዲህ አፄ ዮሐንስ በተንቤን አውያ አዲ በማይባህ በምትባል ቦታ በ1829 ዓመተ ምህረት ከአባታቸው ሹም ተንቤን ምርጫ ወልደ ኪዳን እናታቸው ዜሮ ስላሴ ተወለዱ ይላሉ። እድገታቸው እንግዲህ ተንቤን አካባቢ ነው። ተንቤን ከመቀለ 7 ኪሎ ሜትር 80 ኪሎ ሜትር ርቀት ማይባህ በምትባል ቦታ ነው የተወለዱ። ያው አባታቸው ሹም ተንቤን ምርጫ ማለት የተንቤን ሹመኛ ነበር። እናታቸው ደግሞ ስላሴ። እድገታቸው ጥሩ ነው። በሃይማኖት ትምህርት ተቀርጸው ነበር። ከድቁና ትምህርት ተምረዋል ማለት ነው። ሃይማኖት እንግዲህ ብዙ ነገር ተምረዋል። ትዕግስተኛ የመሆን ስዕላይም ሚዛናዊ እንዲሆኑ
የረዳቸው እንደሆነ ይነገራል። 1863 ላይ እንግዲህ ከአፄ ተክለ ጊዮርጊስ ጋር ባደረጉት ጦርነት ማን ያሸንፋል? አፄ ዮሐንስ ወይም ካሳ ምርጫ ተብሎ ነው የሚጠሩት። ነገራችን ላይ አፄ ዮሐንስ ትክክለኛው ስማቸው ካሳ ምርጫ ይባላሉ። በዝብዝ ደግሞ እንደ ስያሜያቸው ነው። በዝብዝ ካሳ የሚል ስያሜም ነበራቸው፣ እንደ ቅጥያ አይነት ማለት ነው። ስለዚህ አፄ ዮሐንስ ወይም ካሳ ምርጫ አፄ ተክለ ጊዮርጊስ ጋር ባደረጉት ጦርነት ያሸንፋሉ። ከ6 ወር ቆይታ በኋላ ከሐምሌ ወር አካባቢ ነበር ያሸነፉት። ጥር 13 ላይ 1864 ላይ የኢትዮጵያ ንጉሠ ነገሥት ዮሐንስ አራተኛ ብለው ይነግሳሉ። ከ1864 ጀምሮ እስከ 1881 ያለው ጊዜ የአፄ ዮሐንስ የኢትዮጵያ ንጉሠ ነገሥትነት ጊዜ ይሆናል ማለት ነው። 1864 ጀምሮ እስከ 1880 17 ዓመታት ኢትዮጵያን አስተዳድረዋል። በእነዚህ 17 ዓመታት እንግዲህ በጣም ብዙ ቻሌንጆች ነበሯቸው። የውስጥ ሀገር ችግሮች ነበሩ፣ የውጭ ሀገር ችግሮች ነበሩ። ለምሳሌ የውጭ ሀገር ስንል ግብፃውያኑ ከ17 ጊዜ በላይ ኢትዮጵያን የመውረር እንቅስቃሴ አካሂደዋል። 2 በጣም ትላልቅ ጦርነት እንደተናገሩ። ከዚህም አልፎ የውስጥ ሀገር ህብረት ማለት የውስጥ ሀገር ዩኒቲን በመከፋፈል የመኮሩበት ሁኔታ ነበር። ወሎ፣ ጎጃም አካባቢ እና የተወሰኑ ሙስሊም የሚበዛባቸው ቦታዎች ላይ እንዲታመጽባቸው ያደረጉበት ሁኔታ ነበረ ማለት ነው። የክርስቲያን ንጉሥ እንዴት ይገዛችኋል፣ እንዴት ገብራላችሁ የሚል እንትንም አድርገው አንገብርም ብለው ሁላ እንዲያምኑባቸው ያደረጉበት ሁኔታ ነበር። ስለዚህ ያም ጦርነት ሁላ ተካሂዶ ብዙ ህይወት ያጣበት ሁኔታ ነበረ። ወደ ወሎ እና ጎጃም አካባቢ ላይ አንዳንድ ሰዎች ከእስልምና ሃይማኖት ላይ ያያይዙታል። ግን ሆኖም ከሌላው አንጻር ስናያቸው አፄ ዮሐንስ ጸረ እስልምና ሃይማኖት እንዳልነበሩ በብዙ መልኩ ማየት ይችላል። ምክንያቱም ሚስታቸው የአፋር ተወላጅ ነች፣ ዳቶ ሰራሊ ትባላለች። ከአፋሮች ጋር እስከመጨረሻ ድረስ ማለት እንችላለን። ግብፃውያኑ በአፋር በኩል ሲገቡ ማን ነበር የሚከላከላቸው? አፋሮች ራሳቸው ነበር የሚከላከሉ። ስለዚህ ጸረ እስልምና ሃይማኖት የሆኑ ከአፋሮች ጋር ይጣሉ፣ ሚስታቸውን ከዛ ያገቡ። በፍላጎት ክርስትና እምነት ግን ተቀብላ ነበር የአፄ ዮሐንስ ያገባቸው። በተጨማሪ ደግሞ የመጀመሪያ መስጊድ የአፄ ዮሐንስ ጊዜ ነው የተሰራው። አንዋር መስጊድ መቀለ ከተማ ላይ ማለት ከመቀለ አንጻር አንዋር መስጊድ ይባላል። አዲስ ላም የሚባል ቦታ አለ። እዚህ ከቤተ መንግስት ትይዩ ነው ያለው ቦታ። እዚህ ነው፣ ከዚህ ትይዩ ነው ያለው፣ ይታያል። ከላይ ሆነን እናያለን። ስለዚህ ጸረ እስልምና ሃይማኖት የሆኑ መስጊድ እንዲያሰሩ አይፈቅድም። በተጨማሪ ደግሞ አልነጃሺ በጣም ቅርብ ቦታ ላይ ነው ያለው። ሙስሊሞችን የሚጠሉ ከሆኑ ያን አሻራ ማጥፋት ይኖርባቸው ነበር። ሙሉ ማልካ ውስጥ 43 ኪሎ ሜትር አወጥ ከዚህ ማለት ነው። ስለዚህ ነጃሺ ማለት ነው ነጃሺ መስጊድ። ስለዚህ እንደዚህ ሁኔታ የነበረበት ሁኔታ አለ ማለት ነው። ያም ሆነ ግን ግብፃውያኑ እንደዚህ አስቸግረው ነበር። ጣሊያናውያንም ለመጀመሪያ ጊዜ ኢትዮጵያን ለመውረር የተንቀሳቀሱበት ጊዜ የአፄ ዮሐንስ ጊዜ ነው። 2 የተሸነፉት ሀቲ ላይ እና ዱጋሊ ከአድዋ ጦርነት በፊት ማለት ነው። ያው የአፄ ዮሐንስ ህልፈትም የሚሆነው የሀገር ሉዓላዊነትን በማስከበር ስራ ላይ በነበሩበት ሁኔታ ነበር። ጎንደርን ደርቡሾች ይወራሉ። ያው ሀገሪቷ ስለተወረረ ማለት ጎንደር አካባቢ ስለተወረረ የተወሰነ ሰራዊት ምጽዋ ላይ ነው ጣሊያንን ሊከላከል ወደ ጎንደር ይዘምታሉ። ጦርነቱን አሸንፈዋል። መተማ ላይ እንደደረሱ ግን በድንገት የቆሰሉበት ሁኔታ ይፈጠራል። አሟሟታቸው እንግዲህ 2 መንገድ ነው የሚገለጸው። አንደኛው ከፊት ለፊት በተተኮሰ ጥይት ደረታቸው ላይ ተመተው ቆስለው እንደሞቱ የሚናገር ታሪክ አለ። ሁለተኛው ደግሞ ከኋላ በተተኮሰ ጥይት ቆስለው እንደሞቱ የሚናገር ታሪክ አለ። ያም ሆነ ግን ለሀገራቸው ህይወታቸውን አሳልፈው የሰጡ እንደሆነ መመልከት እንችላለን ማለት ነው። እዚህ ጋር የምታዩት የንጉሳውያን ቤተሰብ ሆኖ ሴቶች የሚያደርጉት የጦር ካባ ነው። እንግዲህ እንዳልኳችሁ ይሄ ግብር አዳራሽ ነው የሚባለው። ግብር የሚበላበት የሚጠጣበት፣ የሀገር ጉዳይ ስብሰባ ሲኖር የሚሰበሰቡበት አዳራሽ ነው። የወንበሩ አቀማመጥ በየሹመት ደረጃቸው እንደሚቀመጡ ነው የሚያሳየን።
ትንሽ ከፍ ያለ ሽመት ያለው ባላባት የሚባል አይነት ሰው የሚቀመጥበት ወንበር እዛ ጋር ነው። እና ዋንጫ ማስቀመጫው እናያለን። እና ዝቅ እያለ ያው በሩ በዚህ በኩል ስለሆነ ማለት ነው። ስለዚህ እዚህ ጋር ደጃዝማች የሚለብሰው ካባ ነው የምናየው። ይሄ ባህላዊ ካባችን አይደለም፣ ከውጭ ሀገር በስጦታ አሊያም በግዢ የመጣ ከውጭ የመጣ ነው ማለት ነው። እዚህ ጋር ደግሞ የኛ የራሳችን ባህላዊ ካባ ነው የምናየው። ይሄ ካባ በብር ያቆጠቆጠ ነው። ካር እና ብር የተሰራ በብር ያቆጠቆጠ ነው። የአንበሳ እግር ዲዛይን አለው። ጀግና ከመሆን ጋር ከንጉስ ሶሎሞን ጋር ሐረጋም ይገናኛል። እዚህ ጋር ለምንድነው አንበሳ የሚጠቀመው? ያው ዳዊት አንበሳ ጋር ታግሎ ያሸነፈ እዛ ጋር ይገናኛል ማለት ነው። እነዚህ ጋሻዎች ከብረት የተሰሩ ጋሻዎች ናቸው። እስር ደግሞ ከጉማሬ ቆዳ የተሰሩ ጋሻዎች እናያለን። የጉማሬ ቆዳ በጣም ወፍራምና ጠንካራ ስለሆነ ለምን ይውላል? ለጋሻነት ይውላል ማለት ነው። እና እዚህ ውስጥ ላይ የምናየው በብረት የተወጠረ ዋየር ሜሽ የተደረገለት ሳምፕል ነው የምናየው። በነገራችን ላይ ሲሰራ እንዳይሰነጣጠቅ ግንቡም ጥንካሬ እንዲኖረው ዋየር ሜሽ ተደርጎለታል። ብረት ወጥሮለታል። እዚህ ከላይ ነው ያለው ምሳሌ ማንሳት የሚፈልግ ቀላል ነው። ከታች የጉማሬ ቆዳ የተሰራው ጋሻ እናያለን ማለት ነው። ራስ አሉላ አባ ነጋን ነው የምናየው። እንግዲህ በእያንዳንዱ የአፄ ዮሐንስ የጦርነት ጀብድ ወይም ድል የራስ አሉላ አባ ነጋ ሚና በጣም ጉልህ ነው። አለባበሳቸው ጀግና እንደነበሩ ያሳያል። ጋሻውን ማርከውት ልብሱን ለብሰው የተነሱት ከጊዜ በኋላ ልብሱን ለብሰው የተነሱት ፎቶግራፍ የጋሻውን ልብስ ማለት ነው። የድሮ ኢልማቲኖ ጋዜጣ አድዋ ጦርነት ላይ ታተመ ነው የምናየው። ከታች የምናየው የአድዋ ጦርነት የሚያወሳን ስዕል ነው የምናየው ማለት ነው። እዚህ ጋር የእጅ አምባር አለ። እዚህ ጋር የሳንጃ ፎቶን እናያለን። ብዙ ቅርሶችን አጥተናል ጦርነቱ ላይ። ጦርነቱ ሳቢያ ብዙ ቅርሶች ከተረፉት አንዱ እነዚህ ይሆናሉ ማለት ነው። ወደዚህ የጎፈር ካባን ነው የምንመለከተው። ከአንበሳ ፀጉርና ቆዳ የተሰራ ለጦር አበጋዞቹ ያገለግል የነበረ ይሆናል ማለት ነው። እነዚህ የድሮ መሳሪያዎች ናቸው። ይሄ በጣም ረጅሙ ውጅግራ ተብሎ ይጠራል። ረጅም ከመሆኑ የተነሳ አንድ ሰው ብቻውን መተኮስ አይችልም። የሆነ ሰው እንደዚህ ትከሻው ላይ መያዝ ይኖርበታል። ያው ከውጭ ሀገር የመጡ ናቸው። እነዚህ የውጭ ናቸው። አጭር አልቢን አለች። እዛ ጋር ደግሞ በእኛ አጠራር እንግዲህ የራሳቸው ስም አላቸው። ያችኛዋ ሞይዘር ትባላለች። ገንጥልና አንዴ ሁለት ነው የሚተኩሰው። እዚህ ጋር የምናየው ደግሞ ምንሽር ይባላል። ይሄ በጣም ረጅም ከመሆኑ የተነሳ አንድ ሰው ብቻውን መተኮስ አይችልም። የግድ ምን ያስፈልጋል? ደጋፊ ማለት ነው። እንደዚህ ትከሻው ላይ ይለት እና ደግሞ እየሸኮሸኩ ፓውደር እያስገቡ ክብ ነው ጥይቱ። እንደዛ ነበር የሚተኩሱት ማለት ነው። እዚህ ጋር የአፄ ዮሐንስ የበቅሎ ኮርቻቸውን ነው የምንመለከተው። በቅሎ ለሰላም ጊዜ ነው የምታገለግለው። ፈረስ ደግሞ ለጦርነት ጊዜ ያገለግላል። የበቅሎ ኮርቻቸውን እዚህ ጋር እንመለከታለን። እንደነዚህ አይነት እቃዎች እንግዲህ ከእንግሊዟ ንግስት ቪክቶሪያ በስጦታ የተበረከቱ ናቸው። ያው ብዙ ቦታ ላይ እናያለን። ከእንግሊዟ ንግስት ቪክቶሪያ በስጦታ የተበረከቱ አብዛኞቹ ከነሐስ የተሰሩ ናቸው። ይሄ ከክሪስታል የተሰራ ነው። ክሪስታል ነው እና ያው ከእንግሊዟ ንግስት ቪክቶሪያ በስጦታ የተበረከቱ ናቸው። ዲፕሎማሲያቸውን እናያለን ማለት ነው። የሸክላ ስራ ነው። የጠጅ ጋን ነው። አንገትና መያዣው ነበረው። ሁለት ነገር ተሰብረዋል ማለት ነው። ከታች መገዛ አለ እና ሌጎስ ናይጄሪያ ላይ ውድድር ነበረ በሸክላ ስራ 1950ዎች ላይ ነበር እና ተወዳድሮ ያሸነፈ ነው። ሰለክላካ የሚባል ቦታ ላይ ነው የተሰራው። ሰለክላካ ማለት ወደ አክሱም አካባቢ ነው። ከአክሱም ወደ ሽሬ መንገድ መሃል ላይ ትንሽ ከተማ ላይ። ወደዚህ የምናየው ደብዳቤ ከእንግሊዟ ንግስት ቪክቶሪያ ከአፄ ዮሐንስ ለማርቲን ፍላድ እንደ ድጋፍ ደብዳቤ ነው። ማርቲን ፍላድ ወዳጄ ነውና በደንብ አድርጋችሁ ተቀብላችሁ ደህና አድርጋችሁ እየሸኛችሁ ስለ ሀገሩ መሄድ ነውና ምግቡንም መጠጡንም በያደረበት ስጡት
ቪዛ ይሆናል ሲንቀሳቀስ እሱን እያሳየ ይሄዳል ማለት ነው። ስለዚህ ኢትዮጵያ ላይ ሲንቀሳቀስ የሚጠቀምበት ነው። ከነማህተሙ ነው የምናየው። ብራና ላይ ነው፣ ከብራናው ኮፒ የተደረገ ነው። ኦሪጂናሉ አይደለም። ዮሐንስ ጽሁፏ እና ብራና ላይ የተጻፈ ነው ዋናው ማለት ነው። እዚህ ጋር የምናየው ደግሞ የአፄ ዮሐንስ የፈረሳቸው ኮርቻ ነው። እንደ ሪቻርድ ፓንክረስት ጥናትም እዚህ ጋር የምናየው ለመጀመሪያ ጊዜ የኢትዮጵያ ባንዲራ መጠቀም የጀመሩት አፄ ዮሐንስ ነበር። ቀይ ቢጫ አረንጓዴ ነበር የሚለው። ቀይ ቢጫ አረንጓዴ ማለት ይበርስ መሀሉ ላይ አንበሳ ምስል ያለ ነበር የሚጠቀሙት። እዚህ ላይ ያለ ወደ ጦርነት ሲዘምቱ በተለይ ወደ መተማ ላይ የተጠቀሙበት ደብረ ታቦር ገዳም ላይ ያለ አንበሳ ምስል ያለው መሀሉ ላይ ቀይ ቢጫ አረንጓዴ ነው። እነዚህ እንግዲህ ከእንግሊዟ ንግስት ቪክቶሪያ ናቸው። ልክ እዛ ጋር እንዳየናቸው ያ መሶቦቹ በሩቅ ላይ ማይተናቸዋል። ግብር የሚበላባቸው ነበሩ ናቸው ማለት ነው። የአበባ ማስያዣ ነው። ጠረጴዛ ላይ ተደርጎ አበባ ተደርጎበት እንደ ጌጥ የሚያገለግል የነበረ ነው። እነዚህ ደግሞ ጨው፣ አችቶ፣ ዘይት የሚቀርብባቸው። ይሄ ጠፈር አልጋ የመኳንንቱ አልጋ ነው። ከቆዳና እንጨት የተሰራ ከፊት ደረጃ ነበረው። ከላይ የምናየው ደግሞ ምንጣፍ ነው። ከፐርሻ ወይም ከኢራን መጣ ምንጣፍ ነው። ያው ኢራናውያን በምንጣፍ ስራ በጣም የታወቁ ናቸው ማለት ነው። ስለዚህ ይሄ ከዛ አይነት በዚህ መልኩ ነበረ እንግዶቻቸውን የሚቀበሉት። ኢማጂነሪ ስዕል ነው አክቹሊ። ያው እነዚህ የውጭ ሀገር ልኡካን ናቸው። ከሆነ አርካይቭ የተገኘ ነው እና ሁለት ጋርዶች አሉ። ፕሮቶኮላቸው ጥቁር ኮት ያደረገው አስተርጓሚ ዋና ሀሳቡ ላይ ታይትላቸው በግዕዝ ይሄዳል። መልእክተ ዘሲመ እግዚአብሔር ዮሐንስ ንጉሠ ነገሥት ዘኢትዮጵያ የሚለው ግዕዝ ነው። ከዛ ቀጥሎ ያለው ዋና ሀሳብ ግን አማርኛ ነው፣ በአማርኛ ነው። ከዛ ከዚህ ትልቁ አዳራሽ ወደ ቪአይፒ ክፍል እንበለው በአሁኑ ሰዓት እንደ የመኳንንት ክፍል ይጠሩታል። የአፄ ዮሐንስ ቅርብ የሆኑ ሰዎች የሚስተናገዱበት አዳራሽ ነው። እዚህ ጋር ደግሞ የተለያዩ ሰዎች በየደረጃቸው የሚስተናገዱበት የነበረ ነው። እንዳልኳችሁ ትላልቆቹ መብራቶች የአፄ ዮሐንስ ጊዜ አይደሉም የነበሩት፣ ግን ከ60 ዓመት በላይ እድሜ ያላቸው በእነ ራስ መንገሻ ጊዜ የመጡ። ስለዚህ ይሄ የመኳንንት ክፍል ያልኳችሁ ምን ይዟል? ከፈረንሳይ በነገራችን ላይ ዲፕሎማሲያቸው በጣም ጠንካራ እንደነበረ እናያለን። ብዙ ነገሮችን የአፄ ዮሐንስ የተዋወቁበት ነገር አለ። ለምሳሌ የመጀመሪያ የፍንጣጣ ክትባት ዘመናዊ ሕክምና በአፄ ዮሐንስ ጊዜ ቫይረስ ይባላል። ያ ክትባት ሲሰጥ የነበረው ሰው እዚህ የመጣ ቤተ መንግስቱ ላይ የፍንጣጣ ክትባት መስጠት እንደ የግላቸው ሐኪም ሆኖ አገልግሏል። የታመመውንም ሰው እየረዳ እንደነበር ታሪክ ላይ። በተጨማሪም የሬል ወይም ደግሞ የባቡር መስመር ከጅቡቲ እስከ ቀይ ባህር ፕላን አድርገው ነበር እንዲሰራ። ሆኖም በጣም ቢዚ ስለነበር ጦርነት ላይ ነበር ያቸውን ያሳየው። ከግብፃውያን፣ ከጣሊያናውያን፣ ከደርቡሾች ያስተዋጉ ነበር። የግድ ይህንን ማሳካት ያልቻሉበት ሁኔታ አለ። ስለዚህ እነዚህ ከፈረንሳይ መንግስት በስጦታ የተበረከቱላቸው የፍሬንች ስቲትስ ናቸው። አሁን ካውች ብለን ምናምን የምንጠራቸው አይነት ዲዛይን። እዚህ ጋር አፄ ዮሐንስን ነው የምንመለከተው። አርአያ ሥላሴ ይባላል። አርአያ ሥላሴ ልጃቸው ነው። ያው ከአፋሮቹ ጋር ጥሩ ግንኙነት እንደነበራቸው አውርተናል። ሚስትም አግብተዋል። ሚስታቸው አፋር ሆናለች እስከ መጨረሻ ድረስ ከአፋርና አፄ ዮሐንስ ጥሩ ግንኙነት እንደነበራቸው ይታወቃል። ልጃቸው አርአያ ሥላሴ እንግዲህ ልጇ ይሆናል ለሰው ማለት አፄ ዮሐንስ ልጃቸው ነው። ያው በ21ኛው ዓመት ነው የሞተው፣ ግን አንድ ልጅ ወልዷል። ማን ይባላል? ጉጉሳ ይባላል። አርአያ ሥላሴ ጉጉሳን ይወልዳል ማለት ነው። ጉጉሳ አርአያ ሥላሴ። ስለዚህ እዚህ ጋር የምናየው ጉጉሳ ነው። ጉጉሳ እንግዲህ የእጁ ነገስታት ዘር አለው የወሎ አካባቢ ያሉት ማለት ነው። እና ጉጉሳ አርአያ ሥላሴ ከ1938 በፊት ግማሹን ትግራይ ከአጎቱ ወንድም
ጋር ተጋርተው መርተዋል። እንደርታ፣ ራያ፣ አጋመ እና ተንቤን ያስተዳድር ነበር። ግማሹን ደግሞ ራስ ስዩም መንገሻ ሁለተኛው፣ ግማሹ ማለት ወደ ማዕከላዊ ሰሜን ምዕራብ እና ምዕራብን ያስተዳድሩ ነበር ማለት ነው። እና ራስ ጉጉሳ ካለፉ በኋላ ግን ከ1938 በኋላ ያለው ሙሉ ጠቅላይ ገዢ የሆኑት ራስ ስዩም መንገሻ ይሆናሉ ማለት ነው። የጎፈር ካባቸውን የክብር ካባ በጣም የሚያምር ነበር። ፈርጦች ነበሩ፣ የሚያብረቀርቁ ፈርጦች እና 2013 ላይ ግን እዚህ አንዳንድ ሰዎች ቆርጠው ይወጣሉ። ወደዚህ የምናየው የክብር ካባቸውንም አይተናል። እዛ ጋር የክብር ቀሚሳቸው ይሆናል የራስ ጉጉሳ ማለት ነው። ቡጫማቸውንም እንመለከታለን። እዚህ ጋር ደጃዝማች ኃይለ ሥላሴ ጉጉሳ ከልጅ ወርቅ ኃይለ ሥላሴ ጋር ነው የምናየው። የአፄ ኃይለ ሥላሴ ልጅ ነው። እዚህ ጋር የምናየው ደግሞ ማን ይሆናል ማለት ነው? ደጃዝማች ኃይለ ሥላሴ ጉጉሳ የንጉሳ ልጅ የአፄ ዮሐንስ የልጅ ልጅ ይህ ፖለቲካዊ ዳር ይሆናል። መሀላቸው ላይ የሆነ ችግር እንዳይፈጠር ማድረግ ይሆናል ማለት ነው። እዚህ ጋር የምናየው ደግሞ የራስ ጉጉሳ የበቅሎ ኮርቻቸውን ነው የምንመለከተው። በቅሎ ለሰላም ጊዜ ነው የምታገለግለው፣ ፈረስ ደግሞ ለጦርነት ጊዜ ያገለግላል ማለት ነው። ስለዚህ ከነጌጣጌጡ ነው የምናየው። ወርቀ ዘቦ ምናምን ተብሎ ሲዘፈን ሰምታችሁ ይሆናል። እዚህ የግማሽ ጨረቃ ዲዛይን ያለው በበቅሎ አንገት ላይ የሚደረግ ቢሆንም ሴቶቹም እንደዚህ ተመሳሳይ ነው የሚያደርጉ እና በሳይዝ ግን አነስ ይላል። ይሄ የበቅሎዋ ወርቀ ዘቦ ይሆናል። እዛ ጋር የምናያቸው ደግሞ አሸንክታብ ይባላሉ። እዚህ ጋር የምናየው ራስ መንገሻ ዮሐንስ ነው። ራስ መንገሻ ዮሐንስ የአድዋ ጦርነት ጊዜ ላይ በጣም ትልቅ ሚና ከነበራቸው መሀል አንዱ ናቸው። ያልነገሱበት ምክንያት በትግራይ መኳንንት መሀል ላይ አለመግባባት ይፈጠራል። ለእኔ ነው የምነግሰው፣ እኔ ነኝ የምነግሰው አይነት ክስተት ደግሞ ለአፄ ምኒልክ ወደ ንግስና እንዲወጡ ያደረገበት ሁኔታ ይፈጠራል። ሆኖም አድዋ ጦርነት ላይ ግን የራሳቸውን ሰራዊት ይዘው
ጦራቸው ይሆናል ማለት ነው። ይሄ ደግሞ ሽጉጣቸው ነው። እኛዋ ሳንጃ አልቢን ባለ ወርቅ ቃታ ጠበንጃቸው ትሆናለች። ቃታ ወርቅ ነች። ሰይፋቸው፣ ጎራዴያቸው፣ ዝናራቸው ነበር። እዚህ የሰይፉ ሰገባ እንደዚህ ነው። ይሄ ኮዳ ነው። ልክ ታች እንዳየነው ውሃ ምናምን ማስያዣ ከበሬና ከበሬ ቀንድና ቆዳ ይችላል። ያው በዚህ በኩል ሰብረውታል እንደምታይ። እዛ ሽንት ቤታቸው ነውና ወደ ቴራስ እንሄዳለን። አላሽ ደረጃ ነው መቻች የሚበዛው የእንጨት አይነት ያ አበሻ ጥድ ነው። እና አንዳንድ ቦታ ላይ ደግሞ ወይራና ዋንዛ እናገኛለን። ለምሳሌ ይሄ ወይራ ነው፣ ይሄ ዋንዛ ነው። ስለዚህ አብዛኛው እዚህ ጋር የሚረገጠው ነገር ግን የሚረገጠው እንጨት ግን ጥድ እንደሆነ ነው ያለው። በሰረገላ ነው የሚከፈተው። ሰረገላ ይባላል ቁልፉ። ስለዚህ እንደዚህ ከፍተን ነው የምንገባው ማለት ነው። ይሄ ዙፋን ክፍል ተብሎ ይጠራል። ዙፋን ክፍል ፍርድና ውሳኔ ሲወሰንበት የነበረ የመጨረሻ የፍርድ ደረጃ በኢትዮጵያ ደረጃ ማለት ነው። አፄ ዮሐንስ ንጉሠ ነገሥት እንደነበሩ ይታወቃል። ስራቸው ነገስታት ነበሩ። እንደነ አፄ ምኒልክ፣ ንጉስ ሚካኤል፣ ንጉስ ተክለ ሃይማኖት፣ ራስ ወልደ ሚካኤል የባህረ ነጋሽ፣ ግማሹ ደግሞ ራስ አሉላ አባ ነጋ ያስተዳድሩ ነበር። ይሄ ብቻ አይደለም ግዛታቸው። ኢትዮጵያ በአፄ ዮሐንስ ጊዜ በጣም ስትራቴጂክ የነበረች ሀገር ነች። ቀይ ባህርና ኢንዲያን ኦሽን ይዛ የነበረች ሀገር ትሆናለች ማለት ነው። ስለዚህ አፄ ዮሐንስ በጣም ጠቃሚ ሀገር ነበር የሚያስተዳድሩት ማለት ነው። በአውሮፓውያኑ ትልቅ የሆነ ግንኙነት የነበረባቸው ምክንያቱም ከዛ የተያያዘ ይሆናል። ከእንግሊዛዊቷ ንግስት ቪክቶሪያ በጣም የቀረበ ግንኙነት ነበራቸው። ከሉዊ ፎርዝ እና ናፖሊዮን ሶስተኛ እንዲሁ ግንኙነት ነበራቸው ማለት ነው። ዲፕሎማሲያቸው ጠንካራ እንደነበር እንደሚወራላቸው ሳይሆን ከዛም የላቁ እንደነበረ ታሪክ ላይ ያለ ውጭ ሀገር ጸሐፊዎችንም መመልከት እንችላለን። እና ካውንት ሮስኒ የጻፉት ጽሁፎች ስለ አፄ ዮሐንስ በጣም ለየት ያሉ ጽሁፎች ናቸው ማለት ነው። ስለዚህ
ይሄ ዙፋን ክፍል የዙፋን ጣሊያናዊ የእንጨት ባለሙያ ነው የሰራው። ጊያካ ሞናርቺ ይባላል። በስዊዝ ካናል ላይ የሰራ ሰው ነው። ስዊዝ ካናል ላይ የሚከፈተውና የሚዘጋው ሜዲተራኒያንና ቀይ ባህር የሚገናኝ ቦታ የሚዘጋውና የሚከፈተው በእንጨት ስራ ነው የሰራው። ስለዚህ በጣም ታዋቂ የእንጨት ባለሙያ ነበር ጊያካ ሞናርቺ እና ይሄን ሰርቷል። ከላይ የምናየው ዘውድ የንግስናን የሚገልጽ ነው። መስቀልም አለበት። ያው በሃይማኖታቸው የማይደራደሩ ነበሩ በግላቸው ደረጃ ማለት ነው። እና የጉልላት ምስልም እናያለን። ቤተክርስቲያን ክርስቲያን በሁለት በኩል ግን የሰይፍና የጋሻ ዲዛይኖች እናያለን። እነዚህ ምን ያስረዱናል? የሀገራቸው ጋርዲያን እንደሆኑ ጠባቂ እንደሆኑ ለማሳየት ነው። ወንበሩ ደግሞ የእንግሊዟ ንግስት ቪክቶሪያ በንግስና በዓላቸው ላይ 1864 ላይ ነው የነገሱት። ሲነግሱ ይሄን ወንበር በስጦታ ተበርክቶላል። 1864 አቡነ አትናቴዎስ በአሜሮን ተቀብለዋል ማለት ነው። ስለዚህ አናቱ ላይ 2 እርግቦች አሉ። እርግቦቹ መሀል ላይ ደግሞ የጉንጉን አበባ ዲዛይን አለ። ይህም የሚያመለክተው ሰላም፣ ጥሩ ነገር ነው። ችግራቸው በሰላም የመፍታት አዝማሚያ እንደነበራቸው ደብዳቤዎች ላይ እንመለከታለን። እዚህ ጋር እናያለን እና ጥለቶች ይታዩናል። የአክሊል ጥለት አለ። ከስሩ ደግሞ እንደዚህ ወበጥ ያለች መሀልዋ ላይ የግዕዝ ጽሑፍ አለ። ጽሑፉ ንጉሠ ነገሥት ዮሐንስ ጽዮናዊ ዘኢትዮጵያ ያለ የማለት ምን ማለት ነው? የንጉሥ ሶሎሞን ዘር ሐረግ ጽዮናዊ ስሙ እግዚአብሔር ማለት የንጉሥ ሶሎሞን ዘር ሐረግ የሚወክል ጎቲክ ጽሑፍ አለ መሀል ላይ አርኬ ይላል። ሮያል ካሳ ሳይ ካሳ ለማለት ነው። ዘንባባዎቹ እንግዲህ ልማት ጥሩ ነገር የሚናገሩ ናቸው። አንበሶቹ ከገና ከመሆን ጋር ከንጉሥ ሶሎሞን ዘር ሐረግ ጋር የሚገናኙ። እዚህ ጋር ደግሞ የአፄ ዮሐንስ ጸሐፊ ትእዛዞችና አማካሪዎች የሚቀመጡባቸው የነበሩ ወንበሮች ናቸው። ወደዚህ የምታዩት ለማሙድ ተውፊቅ የተላከ ደብዳቤ ነው። ለምንድን ነው የላኩላት? እርቅ ብሎ ይልካል። እርቅ ብለህ የምትልክልኝ ሀገራችን ወራችሁ ይዛችሁ ተዋግታችሁ። በነገራችን ላይ መጀመሪያ ላይ የሚሉት ነገር ቢኖር የራሳቸውን ስም ይጽፋሉ። መልእክተ ስሙ እግዚአብሔር ዮሐንስ ንጉሠ ነገሥት ኢትዮጵያ ድረስ ከማሙድ ፈቃዊ እንዴት ሰነበት? እኔም ሰራዊቴም ሁሉ እግዚአብሔር ይመስገን ደህና ነኝ። የሰደድክልኝ ደብዳቤ ደረሰኝ። እርቅ እንታረቅ ብለህ ደብዳቤና ሰው ይላክልኝ። እርቃችሁ ወግታችሁ ነገሥታቶች ሳይሰሙት ነገሥታት ይሰሙታል እንጂ መልሰን በስርቆት የምንታረቅ ነን። እርቅማ እንዳትል ነጋዴ ከልክላችሁ የሰው ሀገር ይዛችሁ የኔና የእናንተን ነገር ነገሥታት ይሰሙታል። 1872 ዓመተ ምህረት በጥቅምት 29 ላይ እንደተጻፈ ሰመራ ላይ ይናገራል። ምንድነው እያለ ያለው? የኛ ችግር በሰላማዊ መልኩ ነው የሚፈታ፣ በዓለም አቀፍ ደረጃ ብቻችን አይደለም የሚፈታ። መሀላችን ላይ አስታራቂ ነገሥታት መኖር አለባቸው የሚል መልእክት የያዘ ይሆናል ማለት ነው። እዚህ ጋር ደግሞ መዛግብትና ሰነዶች የሚደረደሩበት ሼልፍ ነው። ያ አዝሎንጋ እዚህ ጋር የመጨረሻዊ ፍርድ ቤት ካለ ድረስ መዛግብት ያስፈልጋሉ። እንደ ፍትሐ ነገሥት እዚህ ጋር ይኖራል። ነገራችን ላይ እዚህ ጋር የሚታየው ልዩ የሆኑ ነገሮች ነው። ከሀገር ጉዳይ ጋር የሚያያዝ ጉዳይ ወይም ደግሞ ሌላ ግዛት ላይ ማለት ሌላ ግዛት ላይ ስል ለምሳሌ በሸዋ ወይም ወሎ ላይ እኔ ተበድያለሁ ሰው ካለ እዚህ መጥቶ አቤቱታውን ያቀርባል ማለት ነው። ስለዚህ ለየት ያሉ ኬዞች ናቸው የሚታዩት። እዚህ ጋር የምናየው የአፄ ዮሐንስ የክብር ካባቸውን ይሆናል። የክብር ካባቸው እዚህ ጋር እንመለከታለን። እነዚህ ደግሞ ማህተሞቻቸው ናቸው። እኛዋ ከመንገሳቸው በፊት ደጃዝማች የምትለው፣ ሌሎቹ ግን በንግስና ጊዜያቸው ላይ የተጠቀሙባቸው ናቸው። አረብኛ ጽሑፍ እንግዲህ ዓለም አቀፍ ቋንቋ እንደነበረ እሳቸው እንደሚጠቀሙበት እንደነበረ ያሳየናል። ስለዚህ ይህን ይመስላል። ወደ ህንፃ ደግሞ ነው የምናደርገው። ወደ መኖሪያ ቤታቸው ቀጥታ እንሄዳለን። ስለዚህ ከዙፋን ክፍል መጥተን
አሁን የምናገኘው ቦታ ያው እረፍት የሚያካሂዱበት ቦታም ጭምር ነው። ጸሎት የሚያካሂዱበትም ቦታ ነው። የቅዱስ ገብርኤል እና የቅዱስ ሚካኤል ታቦት የነበራቸው ፊት ለፊታችን እንዳሉ ቤተክርስቲያኖች ነበሩ ማለት ነው። ስለዚህ አፄ ዮሐንስ በየቦታው እየዞሩ መጸለይ ስለማይኖርባቸው እዚህ ቤተ መንግስታቸው ላይ ሁለት ቤተክርስቲያኖች እዚሁ ነበር የሚጸልዩት። ስለዚህ አሁን የሉም ቤተክርስቲያኖቹ ማለት ታቦቶቹ የሉም። አንደኛው የቅዱስ ገብርኤሉ ወደ እዚህ አቅራቢያችን አጎራባች ቤተክርስቲያን አለ፣ ወደዛ ሄደዋል፣ ወደ ተክለ ሃይማኖት ቤተክርስቲያን። ሁለተኛው ደግሞ የቅዱስ ሚካኤሉ ወደ ኪዳነምህረት ቤተክርስቲያን ሄደዋል። እና ለምንድነው እዚህ ጋር ያው ዙፋኑ ላይ ሆኖም ሁለተኛው መልእክት ምንድነው? ከዙፋኑ ላይ ሆኖ ሲፈርዱ በፍትህ ነው፣ እንዲሁም ፍትሃዊ በሆነ መልኩ ነው። ሃይማኖት ጋር የሚገናኝ ነገር ስላለው እንዳይዋሹ ወይም ፍትህ እንዳያጓድሉ ይረዳቸዋል ማለት ነው። አንዋር መስጊድ ይባላል። አዲስ ሰላም ነው የሚባለው ቦታው 04 ማለት ነው። አብዛኛው ቦታ ሙስሊሞች የሚኖሩበት ነው። እስከ 03 አካባቢ አብዛኞቹ ሙስሊሞች ናቸው። ስለዚህ ከግጀት ከነጋሽ እና ከአፋር አካባቢ መጥተው እንዲሰፍሩበት አፄ ዮሐንስ ፈቅደዋል። ቦታው በዚህ ምክንያት ነው ሙስሊም የበዛበት ቦታ የሆነው ማለት ነው። ስለዚህ መስጊዱም ያኔ ነው የተመሰረተው። እንደገና ተሰርቷል። በርግጥ ያኔ ነው የተመሰረተው ማለት ነው። ስለዚህ ይህ ሁሉ ነገር ጸረ እስልምና ሃይማኖት ናቸው ምናምን የሚባለው ነገር አልቧልታ እንደሆነ እናያለን ማለት ነው። እዚህ ጋር ደግሞ የቅዱስ ገብርኤሉን እናያለን። የቅዱስ ገብርኤል ቤተክርስቲያን የነበረው ክፍል ማለት ነው። እዚህ ጋር የቅድስት ድንግል ማርያም ስዕል እናያለን። ስታጠባው ነው የሚያሳየን። በጣም ደስ የሚል ስዕል ነው። ወደ ሀበሻ አይነት አሳሳሉ ዘዴ ግን የስዕሉ ዘዴ ግን ወደ አውሮፓውያን የሚያደላ አይነት እና ሰዓሊው በጣም ታዋቂ ሰዓሊ ናቸው። አለቃ ገብረ ማርያም ዋጋዬ ይባላሉ። እዚህ ጋር የኢየሱስ ክርስቶስ ምስልን ነው የምናየው። በድንጋይ ላይ በማርብል ላይ ወይም እምነበረድ የተቀረጸ በገና አውታሩ 10 መሆን አለበት። ከ10 ትእዛዛት ጋር ይገናኛል። ጭራ፣ ማቆሚያ፣ ጸናጽል፣ መዝሙረ ዳዊት ብራና ላይ የተጻፈው የአፄ ዮሐንስ ጊዜ ነበረ ብራና። እዚህ ጋር ደግሞ መንፈሳዊ መጽሐፍቶች ንዋየ ቅዱሳን የሚኖሩበት የሚቀመጡበት ሼልፍ ነው። በታቦት ምስል ዲዛይን ነው የምናየው። ማለት መንበረ ታቦት ማለት ክፍል ታቦት የሚኖርበት ክፍል በዚህ ዲዛይን ተደርጎ ነው የሚሰራው። ስለዚህ ሞዴል ይሆናል ማለት ነው። አርኪቴክቸሮች ምን ያደርጋሉ? ሞዴል ይሰራሉ አይደል? ስለዚህ እዚህ ጋር የምናየው ደግሞ 40 ክንድ ይባላል ወይም ፋንቴ ጽድቅም ይባላል። ልጆች ሲታመሙ ምናምን አንገታቸው ላይ ተከትቦ የሚደረግላቸው አይነት ግን ደግሞ ይሄ በጣም በቁመት ልክ ነው የሚሰራው። የስም ክርስትና ተደርጎበት ከርኩስ መንፈስ ልናለ የሚል እምነት አለ ማለት ነው። ስለዚህ እንደዚህ ነው። ደግሞ ከአውሮፓውያኑ ጋር ግብይት የሚያደርጉበት የነበረ በጣም ውድ ከሚባሉ እቃዎች አሉ። እዚህ ጋር እንደ ጌጥነት ነው ቤተ መንግስት ጌጣጌጦች የሚሰራበት ነው። አንዳንዴም ለአምልኮ ተጠቀሙበታል። በተለይ ኤዥያ አካባቢ ለአምልኮ ተጠቀሙበት። ስለዚህ ውድ የሆነ ነገር ነበረ በአፄ ዮሐንስ ጊዜ። ከዛ በፊትም ግን አሁን ያው ወንጀል ነው፣ ሌጋል ደረጃ ነው። ሌጋል በቀዳሪ ለማወቅ በዚሁ ጌጣጌጦች